Question number 34. Which of the following is not a physiological component of emotion? ለኢሞሽን ፊዚዮሎጂካል ኮምፖነንት ያልሆነ የትኛው ነው ይላል። ኤ heart rate change፣ ቢ cognitive appraisal፣ ሲ facial expression፣ ዲ sweating። ሶ ትክክለኛ አንስሩ ቢ cognitive appraisal ይሆናል ማለት ነው። እነዚህ ፊዚዮሎጂካል ኮምፖነንት የምንላቸው created by the sympathetic nervous system በsympathetic nervous system unconsciously generate የሚሆኑት ነገሮች እነዚህ ፊዚዮሎጂካል ኮምፖነንቶች ናቸው። heart rate መጨመር ሊሆን ይችላል፣ sweating ሊሆን ይችላል፣ facial expressionዎች እነዚህዎች ፊዚዮሎጂካል ኮምፖነንቶች ናቸው። ቢ ደግሞ cognitive appraisal ደግሞ ምንድነው? it is a mental or cognitive component of emotion ነው እንጂ ምን አይደለም ማለት ነው፣ ፊዚዮሎጂካል ኮምፖነንት አይደለም ማለት ነው። so B is not a physiological component of emotion ይሆናል ማለት ነው። question number 35. in an exam hall a student suddenly experience intense fear along with physical symptoms such as sweating and shortness of breath. which anxiety disorder is the student most likely experiencing? A social anxiety disorder አይደለም። B obsessive compulsive disorder አይደለም። ሲ ፓኒክ ዲስኦርደር ሲ ትክክለኛ መልስ ነው። ሶ ምንድነው የተፈጠረው እዚህ ጥያቄ ላይ? ተማሪ ፈተና አዳራሽ ላይ በድንገት ምንድነው ኤክስፒሪየንስ ያደረገው? እነዚህን በሲምፓቴቲክ ነርቭ ሲስተም ላይ ጀነሬት የሚሆኑት ነገሮች ኢንክሪዝድ ሃርት ቢት ሊሆን ይችላል፣ ስዊቲንግ ሊሆን ይችላል፣ ሾርትነስ ኦፍ ብሪዝ ሊሆን ይችላል። እነዚህ ጠቅላላ ምን ይባላሉ? ፓኒክ አታክ ይባላል። ያ ፓኒክ አታክ ፎሎውድ ባይ ኢንተንስ ፊር። ሶ መቼም በዚህ ዲስኦርደር ላይ መጀመሪያ ፓኒክ አታኮች ይቀድማሉ፣ ከዛ በኋላ ደግሞ ኢንተንስ የሆነ ፊር ይሰማል ማለት ነው። ሶ በዛ ሁኔታ ላይ ሃፕን የሚሆን ዲስኦርደር ፓኒክ ዲስኦርደር ይሆናል ማለት ነው። ሶ the correct answer is C panic disorder. question number 36. which theory of motivation suggests that people are motivated by the need for personal growth? ሶ ምንድነው ጥያቄ የምለው ከሞቲቬሽን ቲዮሪዎች መካከል የትኛው ቲዮሪያ ሰዎች ሞቲቬት መሆኑት ለፐርሰናል ግሮዝ ነው ይላል። ኤ ኢንሰንቲቭ ቲዮሪያ። ኢንሰንቲቭ ቲዮሪያ ምንድነው ብለው ሞቲቬሽን የሚመጣው ከኤክስተርናል ስቲሙላዮች እነዚህ አይደር ሪዋርድ ሊሆን ይችላል፣ ፓናሽመንት ሊሆን ይችላል፣ ከነዚህ ይመጣል ይላል። በቀላሉ ምንድነው ብለው ሞቲቬሽን የሚመጣው ከኢንተርናል ኒድ ሳይሆን ከኤክስተርናል የሆኑት ከስቲሙላዮች ይመጣል ይላል ኢንሰንቲቭ ቲዮሪ። ሶ ኤ አንሰር አይደለም። ቢ ኤክስፔክታንሲ ቲዮሪ ቢ አይደለም። ሲ ድራይቨር ሪዳክሽን ቲዮሪ። ድራይቨር ሪዳክሽን ቲዮሪ ደግሞ ምንድነው ብለው ሞቲቬሽን የሚመጣው ከኒድስ እና ድራይቭስ ነው ይላል። ሲ አይደለም። ዲ ማስላውስ ሃይራርኪ ኦፍ ኒድስ ይላል። ዲ ትክክል ነው። ምክንያቱም ማስላውስ ሞር ፎከስ የሚያደርገው ፐርሰናል ግሮዝ ላይ ፎከስ ያደርጋል። ማስላውስ ምንድነው ብለው ሰው ልጆች ሞቲቬት መሆኑት እነዚህን 5 ኒዶችን ለመሙላት ነው በማለት 5 ኒዶችን በኦርደር ላይ በማስቀመጥ ያን አቺቭ ለማድረግ ሰው ልጆች ሞቲቬት ይሆናሉ ይላል። እነዚህ 5 አይነት ኒዶች ምንድናቸው? አንደኛ ፊዚዮሎጂካል ኒድ ወይም ባዮሎጂካል ኒዶች ናቸው። ሁለተኛ ደግሞ ሴፍቲ ኒድ፣ ሶስተኛ ደግሞ ላብ እና ቤሎንጊንግ፣ እነዚህ ደግሞ አፌክሽን ኒዶች ናቸው። አራተኛ ደግሞ ኢስቲም ኒድ አለ። አምስተኛ ደግሞ ሰልፍ አክቹዋላይዜሽን። እነዚህን ነገሮችን አቺቭ ለማድረግ ሰው ልጆች ሞቲቬት ይሆናሉ ይላል። ሶ ሰው ልጆች ሞቲቬት መሆኑት ለፐርሰናል ግሮዝ ነው የሚለው ምንድነው? ዲ ኮሬክት አንሰር ይሆናል ማለት ነው። question number 37. ዋቸሞ ዩኒቨርሲቲ ፋይናንስ ዲፓርትመንት ፔይስ መንዝሊ salaries on the 28 days of every month through CV. which schedule of reinforcement is applied here? ሶ ምንድነው ጥያቄ የሚለው የዋቸሞ ዩኒቨርሲቲ ፋይናንስ ዲፓርትመንት የወሩን ደሞዝን ሁሉም ወራቶች ላይ በቀን 28 ላይ ይከፍላል ይላል። በዚህ ላይ የትኛው አይነት ሪንፎርስመንት ስኬጁል ተደርጓል ይላል። ኤ ፊክስድ ሬሽዮ ስኬጁል፣ ቢ ቫሪያብል ኢንተርቫል ስኬጁል፣ ሲ ቫሪያብል ሬሽዮ ስኬጁል፣ ዲ ፊክስድ ኢንተርቫል ስኬጁል ይላል። በጥያቄ ላይ እንዳያችሁ ስለምንድነው የሚያወራው? ስለ ታይም ዲፈረንስ ነው የሚያወራው ማለት ነው። ሶ ስለ ታይም ዲፈረንስ ስለሚያወራ ምን ይሆናል ማለት ነው? ኢንተርቫል ስኬጁሎች መካከል አንዱ ይሆናል ነው። ከኢንተርቫል ስኬጁሎች መካከል ደግሞ የትኛው ነው? ጥያቄ ላይ ምንድነው ብለው ኤቭሪ ማንዝ ላይ በሁሉም ወራት ላይ ቀን 28ን ፊክስ አድርጎ የወር ደሞዙን ይከፍላል ይላል። ሶ ኤቭሪ ማንዝ ላይ ይላል። እዚህ ጋር ቀኗ ፊክስድ ነች። ስለዚህ ትክክለኛ መልሱ ምን ይሆናል ማለት ነው? ፊክስድ ኢንተርቫል ስኬጁል ይሆናል ማለት ነው። እዚህ ጋር ምንድነው መልሱ? ዲ ፊክስድ ኢንተርቫል ስኬጁል ይሆናል ማለት ነው። question number 38. ጀማል experienced by diminished interest in activity previously enjoyed weight in the sleep disturbance. this describes which mood disorder? ጀማል ምንድነው የሆነው? ከዚህ በፊት ኢንጆይ የሚያደርጉት አክቲቪቲዎች ላይ ሞቲቬሽን አጥቷል፣ weight እና sleep disturbance ያለው። ይሄ ከሞድ ዲስኦርደሮች መካከል የትኛው ነው ይላል።
ኤ ዲስቴሚያ፣ ቢ ሜጀር ዲፕሬሽን፣ ሲ ባይፖላር ዲስኦርደር፣ ዲ ሳይክሎቴሚያ። አራት አይነት ሙድ ዲስኦርደሮች ይኖራሉ። የመጀመሪያ ሜጀር ዲፕሬሽን። ሜጀር ዲፕሬሽን ካራክተራይዝ መሆነው በምንድን ነው? አንድ ሰው ኤነርጂያ ሲያጣ፣ ሞቲቬሽን ሲያጣ፣ ከዚህ በፊት ኢንጆይ የሚያደርጉት ነገር ምንም አይነት ሴንስ ሳይሰጡ ሲቀር፣ ተስፋ ማጣት፣ ኮንሳንትሬሽን ማጣት፣ ዲስተርበንስ ኦፍ ስሊፕ እና ዲስተርበንስ ኦፍ ዌት ሲኖር እና ይሄ ደግሞ የከፋ ደረጃ ሲደርስ ሆፕለስነስ ወይም ተስፋ ማጣትና ቶትሶ ሱሳይድ ራሱን የማጥፋት ስሜት በሚሰማበት ጊዜ እነዚህ ሜጀር ዲፕሬሽን ይሆናሉ ማለት ነው። እነዚህ ሲምፕቶሞች በአንድ ሰው ላይ የሚታይ ከሆነ በዛ ሰው ላይ ምን አይነት ዲፕሬሽን ወይም ዲስኦርደር ይኖረዋል ማለት ነው? ሜጀር ዲፕሬሽን ይኖረዋል ማለት ነው። ሁለተኛ ደግሞ ዲስቴሚያ ማለት ደግሞ ምንድን ነው? እንደ ሜጀር ዲስኦርደር ሆኖ ከሜጀር ዲስኦርደር የሚያለያዩ ሁለት ነገሮች ይኖራሉ። አንደኛ ምንድን ነው? ኢትስ ሌዘር ፎርም ኦፍ ሜጀር ዲፕሬሽን። የሜጀር ዲፕሬሽኑ ምንድን ነው? ሌዘር ፎርም ወይም ዲግሪ ኦፍ ሴቨሪቲ ምንድን ነው? እዚህ ጋር ሌሰር ነው። ኮምፔርድ ቱ ሜጀር ዲፕሬሽን ዲግሪ ኦፍ ሴቨሪቲ ምንድን ነው? እዚህ ጋር ሌሰር ነው። ሁለተኛ ደግሞ ይህን ከሜጀር ዲፕሬሽን የሚያለያየው ነገር ምንድን ነው? ሬሲስተንስ ያለው ብዙ ጊዜ ይቆያል፣ ግን ሴቨሪቲ ምንድን ነው? በጣም ሌሰር ይሆናል ማለት ነው። ሶስተኛ ደግሞ ባይፖላር ዲስኦርደር ነው። ባይፖላር ዲስኦርደር አት ዘ ኔም ኢንዲኬትስ ኢት ኢዝ ካራክተራይዝድ ባይ ፒሪድስ ኦፍ ኤክስትሪም ሃይ ወይም ማኒ እንደ ኤክስትሪም ሎው ወይም ዲፕሬሽን። ይሄ ምንድን ነው? የሆነ ሰው አንዳንድ ጊዜ ኤክስትሪምሊ ኤነርጀቲክ በሚሆንበት ጊዜ፣ ሞቲቬት የሚሆንበት ጊዜና የሆነ ሰዓት ደግሞ ከዛ ደስታ ከዛ ማኒ ደግሞ ወደ ትሽፕ በሚያደርግበት ጊዜ ወደ ዲፕሬሽን፣ ኤነርጂ ማጣት፣ ሞቲቬሽን ወደ ማጣት፣ ኮንሰንትሬሽን ወደ ማጣት በሚመጣበት ጊዜ እነዚህ ነገሮች ኦልተርኔት በሚሆኑበት ጊዜ፣ ኢፒሶዲክ በሚሆኑበት ጊዜ፣ በሚፈራረቁበት ጊዜ ሀፕን የሚሆን ዲስኦርደር ባይፖላር ዲስኦርደር ይሆናል ማለት ነው። አራተኛ ደግሞ ሳይክሎቴሚያ እንደ ባይፖላር ዲስኦርደር ነው። ይሄኛውም ደግሞ ከባይፖላር ዲስኦርደር የሚያለያዩ ሁለት ነገሮች ይኖራሉ። አንደኛ ኢትስ ሌዘር ፎርም ኦፍ ባይፖላር ዲስኦርደር ነው። የባይፖላር ዲስኦርደር ሌዘር ፎርም ነው ወይም ዲግሪ ኦፍ ሴቨሪቲ ምንድን ነው? ሌዘር ይሆናል ነው። ሁለተኛ ደግሞ ምንድነው? ፐርሲስተንሲ ከባይፖላር ዲስኦርደር ይልቅ ምንድነው? ሞር ፐርሲስተንሲ ይኖረዋል ማለት ነው። የሜጀር ዲፕሬሽን ሌዘር ፎርሙ ምንድነው? ዲስቴሚያ ይሆናል። የባይፖላር ዲስኦርደር ደግሞ ሌዘር ፎርሙ ደግሞ ምን ይሆናል? ሳይክሎቴሚያ ይሆናል ማለት ነው። ጥያቄ ላይ እንዳያችሁ ሰውየው ኤክስፒሪየንስ ያደረገው ነገር ምንድነው? ኤነርጂ ማጣት፣ ከዚህ በፊት ኢንትረስት ያላቸው ነገር ላይ ኢንትረስት ማጣት፣ እንቅልፍና ደግሞ ወይ ዲስተርበንሲ ኤክስፒሪየንስ አድርጓል ነው። እንዳየነው ይሄ ደግሞ ምን አይነት ዲስኦርደር ነው? ሜጀር ዲፕሬሽን ዲስኦርደር ይሆናል ነው። ትክክለኛ አንሰር ቢ ይሆናል። ኳስተን ነምበር 39 a mother has been trying to get her son to clean up his room each week. The child was told that if he did not clean his room by the end of the week he would have to wash the dishes on Saturday. The mother is using which of the following? ጥያቄ ላይ ምንድነው ምለው? ማዘር ልጁ ኤቭሪ ዊክ ላይ የራሱን ክላስ እንዲያጸዳ ታስገድዷለች። ልጁ ይሄንን የማያደርግ ከሆነ ደግሞ ቅዳሜለት ምን ይኖርበታል? ሳይኖችን ማጠብ ይኖርበታል ማለት ነው። እዚህ ጋር ማዘር የተጠቀመችው ምንድን ነው ይላል። ኤ ኔጌቲቭ ሪኢንፎርስመንት፣ ቢ ፖዚቲቭ ሪኢንፎርስመንት፣ ሲ ኔጌቲቭ ፓናሽመንት፣ ዲ ፖዚቲቭ ፓናሽመንት። እንደዚህ አይነት ጥያቄዎችን በሚጠየቁበት ሰዓት ቤ ስቴፕ መስራት ይኖርባቸዋል። አንደኛ ጥያቄን በደንብ አንብባችሁ ከተረዳችሁ በኋላ እዚህ ጥያቄ ላይ አድ የተደረገ ነገር አለ ወይ ሪሙቭ የተደረገ ነገር አለ ብላችሁ ራሳችሁን ትጠይቃላችሁ። ከዛ በኋላ አድ የተደረገ ነገር ካለ ፖዚቲቭ ይሆናል። ሪሙቭ የተደረገ ነገር ካለ ደግሞ ኔጌቲቭ ይሆናል ማለት ነው። በዚህ ጥያቄ ላይ አድ የተደረገ ነገር አለ። ምንድነው አድ የተደረገ? አዲሽናል የሆነ ሳይኖችን ማጠብ ይኖርበታል ማለት ነው። አድ የተደረገ ነገር ስለሚኖር ምንድነው ፖዚቲቭ ይሆናል ነው። ከዛ በኋላ ደግሞ ያ አድ የተደረገ ነገር ፕሊሰንት ነው ወይስ አናፕሊሰንት ነው? የሚያስደስት ነገር ነው ወይስ ማያስደስት ነገር ነው ብላችሁ ራሳችሁን መጠየቅ ይኖርባችኋል። በዚህ ጥያቄ ላይ የተጨመረ ነገር አናፕሊሰንት የሆነ ነገር ነው። ምክንያቱም ሳይን ማጠብ አናፕሊሰንት የሆነ የማያስደስት ነገር ነው። አናፕሊሰንት የሆነ ነገር አድ የሚደረግ ከሆነ ፖዚቲቭ ፓናሽመንት ይሆናል ማለት ነው። እዚህ ጥያቄ ላይ ማዘር የተጠቀመችው ነገር ምንድነው? ልጁ ክላሱን የማያጸዳ ከሆነ ምን ታደርጓለች ማለት ነው? አዲሽናል አናፕሊሰንት ስቲሙላስን ትጨምራለች ማለት ነው። ትክክለኛ መልሱ ዲ
ፖዚቲቭ ፓናሽመንት ይሆናል ማለት ነው። ሶ እንደዚህ አይነት ጥያቄዎችን በዚህ ሜተድ መስራት ትችላላችሁ። ናው ዊ ዊል ፕሮሲድ ኢንቱ ኳስቸን ነምበር 40 which of the following is an example of negative reinforcement። ከነዚህ መካከል የኔጌቲቭ ሪኢንፎርስመንት ኤግዛምፕል የሆነው የትኛው ነው ይላል። ኤ a dog goes away after taking pain relief medication። B a teacher praised a student for good behavior። C a child is rewarded with candy for completing homework። D a driver gets a speeding ticket for exceeding the speed limit። ሶ እነዚህን ጥያቄዎችን እስቲ አንድ ባንድ እኒ ዲ ምንድን ነው ምለው ድራይቨር ጌትስ a speeding ticket ድራይቨሩ ከስፒድ ሊሚት በላይ ድራይቭ ስላደረገ ምን ወስዷል ማለት ነው የቅጣት ቲኬት ወስዷል ይላል። ይሄ ደግሞ ምንድነው ፓናሽመንት ይሆናል ማለት ነው። ምን አይነት ፓናሽመንት ነው እዚህ ጋር ተቀብሏል ይላል። የተቀበለው ነገር ደግሞ ምንድነው አናፍሊሰንት የሆነ ወይም የቅጣት ቲኬት ይሆናል ነው። ሶ አናፍሊሰንት የሆነ ነገር አድ የሚደረግ ከሆነ ያ ምንድነው ፖዚቲቭ ፓናሽመንት ይሆናል ማለት ነው። ሲ ደግሞ a child is rewarded with candy for completing homework ልጁ ሆምወርኩን ስለጨረሰ ከረሜላ ይሸልምለታል። ይሄ ደግሞ ምንድነው ፖዚቲቭ ሪኢንፎርስመንት ነው። እዚህ ጋም የተፈለገችውን ቢሃቨር ለማስቀጠል ፕሊሰንት የሆነ ስቲሙላስን እየጨመረ ነው። ቢ a teacher praises a student for good behavior good behavior ለተማሪ ስለምኖር መምህሩ ያመሰግኗል። ይሄ ምንድነው ፖዚቲቭ ሪኢንፎርስመንት ምክንያቱም እዚህ ጋር ያችን ቢሃቨር ለማስቀጠል ፕሊሰንት የሆነ ስቲሙላስ እየጨመረ ነው። ይሄ ደግሞ ይሄ ዳግ goes away after taking a pain relief medication ነው። ሜዲኬሽንን ወይም መድኃኒቱን ከወሰደ በኋላ ራስ ምታቱ ምን ይሆናል ማለት ነው goes away ሪሙቭ ይሆናል ማለት ነው። እዚህ ጋር ሪሙቭ ሆኗል ነው። ሶ ሪሙቭ ከሆነ ምንድነው ኔጌቲቭ ይሆናል። ሪሙቭ የሆነ ነገር ምንድነው ሄዳክ ነው። ሄዳክ ደግሞ አናፍሊሰንት የሆነ ነገር ነው። ሶ አናፍሊሰንት የሆነ ነገርን ሪሙቭ በማድረግ የተፈለገችውን ቢሃቨር የሚያስቀጥል ደግሞ ምንድነው ኔጌቲቭ ሪኢንፎርስመንት ይሆናል ማለት ነው። ሶ የኔጌቲቭ ሪኢንፎርስመንት ኤግዛምፕሉ እዚህ ጋር ኤ ይሆናል ማለት ነው። ኳስቸን ነምበር 41 which one of the following is case symptoms of generalized anxiety disorder። ሶ ምንድነው ጥያቄ ምለው ከነዚህ መካከል የጀነራላይዝድ ኤንዛይቲ ዲስኦርደር ሲምፕቶም የሆነው የትኛው ነው ይላል። ኤ ኢንተንስ ፊር ኦፍ ሶሻል ሲቹዌሽን ኤ አይደለም ይሄ ሶሻል ኤንዛይቲ ዲስኦርደር ነው። ቢ አንዋንትድ ሪፔቲቲቭ ቶትስ እንደ ኮምፕልሽን ቢ አይደለም ይሄ ኮምፕሌሲቭ ኦብሴሲቭ ዲስኦርደር ነው። ሲ ሪካረንት ፓኒክ አታክስ ይሄ ደግሞ ፓኒክ ዲስኦርደር ነው ምክንያቱም በተደጋጋሚ ፓኒክ አታኮች በሚከሰቱበት ጊዜ ሀፕን የሚሆን ዲስኦርደር ነው ይላል። ሲ ይሄ ደግሞ ፓኒክ ዲስኦርደር ይሆናል። ዲ ኤክሴሲቭ ወሪ አባውት ማልቲፕል አስፔክትስ ኦፍ ላይፍ ሶ ትክክለኛ አንሰሩ ዲ ይሆናል። ይሄ ጀነራላይዝድ ኤንዛይቲ ዲስኦርደር ላይ አንድ ነገር ብቻ ሳይሆን ኦልሞስት ሁሉም ነገር አንድ ሰው በህይወቱ ላይ በጣም በሚፈራበት ጊዜ ሀፕን የሚሆን ዲስኦርደር ጀነራላይዝድ ኤንዛይቲ ዲስኦርደር ይሆናል ማለት ነው። ሶ the correct answer is D። አሁን ወደ ጥያቄ ቁጥር 42 እናልፋለን። ኢን ፓረንት ኮንዲሽኒንግ ሼፒንግ ኢንቮልቭስ ዳሽ ሶ ምንድነው በፓረንት ኮንዲሽኒንግ ላይ ሼፒንግ የሚመጣው እንዴት ነው ይላል። ኤ ሪኢንፎርሲንግ ሰክሴሲቭ ስቲሙለስ ቱዋርድ ኤ ዲዛይርድ ቢሄቪየር ቢ አቮይዲንግ ሪኢንፎርስመንት አንቲል ዘ ቢሄቪየር ኢዝ ለርንድ ቢ አይደለም ምክንያቱም ቢሄቪየሩ ለርንድ እስከሚሆን ድረስ ሪኢንፎርስመንትን አቮይድ ማድረግ ይላል። ሲ ደግሞ ሪኢንፎርሲንግ ኦንሊ ዘ ፋይናል ዲዛይርድ ቢሄቪየር ነው ፋይናል ቢሄቪየሩን ብቻ ሪኢንፎርሲንግ ማድረግ ይላል። ይሄ ደግሞ ሼፒንግ አይደለም። ዲ ደግሞ ፓናሽንግ አንዲሳይርድ ቢሄቪየር ኢሚዲየትሊ ነው። አንዲሳይርድ ቢሄቪየር ኢሚዲየትሊ ፓናሽ ማድረጉ ምን አያመጣ ማለት ነው ሼፒንግን አያመጣም ማለት ነው። ሶ ትክክለኛ አንሰሩ ኤ ሪኢንፎርሲንግ ሰክሴሲቭ ስቲሙለስ ቱዋርድ ዲሳይርድ ቢሄቪየር ነው። ዲሳይርድ የሆነችውን ቢሄቪየር እስከምናገኛት ድረስ ምንድነው በተከታታይ ሪኢንፎርሲንግ ማድረግ ማለት ነው። አሁን ቀጥታ ወደ ፓርት 4 እናልፋለን። ፓርት 4 ላይ ሁለት ኢሳይ ኳስቸኖች ይኖራሉ። እነዚህን ሁለት ጥያቄዎችን በደንብ ዲስከስ እናደርጋለን። በዚህ ፓርት 4 ላይ የመጀመሪያው ጥያቄና ጥያቄ ቁጥር 43 ሊስት እንደ ዲስክራይብ አብርሃም ማስላውስ ሃይራርኪ ኦፍ ኒድስ ሶ ጥያቄ ምንድነው ነው የአብርሃም ማስላውስ ሃይራርኪ ኦፍ ኒድን ሊስት አድርግ መጀመሪያ ከዛ በኋላ ደግሞ ዲስክራይብ አድርግ ይላል። አብርሃም ማስላውስ ሃይራርኪ ኦፍ ኒዶች ላይ 5 አይነት ኒዶች ይኖራሉ። እነዚህ በኦርደር ወይም በሃይራርኪ እናስቀምጣለን። ከነዚህ ሃይራርኪ የመጀመሪያው ሃይራርኪ ላይ የሚቀመጠው ምንድነው ፊዚዮሎጂካል ኒድስ ወይም ቤዚክ ኒድስ ይሆናል። ፊዚዮሎጂካል ኒድስ አር ኒድስ which satisfies biological needs and ensure survival እነዚህ ምን የሚያደርጉት ናቸው ባዮሎጂካል ኒዳችን ወይም ፍላጎታችን የሚያሟሉና ሰርቫይቭ ለማድረግ የሚያስፈልጉት ነገሮች ናቸው። ለምሳሌ ፉድ ዋተር ሸልተር ክሎዚንግ ኤር ስሊፕ እነዚህ የመሳሰሉት ነገሮች ፊዚዮሎጂካል ኒድስ ይሆናሉ። እነዚህ ኒዶች ሁለተኛ ኒዶች ደግሞ ሴፍቲ ኒድስ this needs are needs for stability security safety law order job security that reduce fear of life እነዚህ ደግሞ ምንድናቸው የሴፍቲ የስታቢሊቲ የሴኩሪቲ ኒዶች ናቸው።
ሶስተኛው ደግሞ ላቭ እንደ ቤሎንግነስ ኒድ ዲስ ኢዝ ዘ ስቴት ኦፍ ጊቪንግ አፌክሽን ላቭ ሪሌሽንሺፕ ኤንድ ቤሎንጊንግ እንደ ሶሳይቲ። ይሄ ደግሞ ምንድነው ከሌሎች ጋር ሪሌሽንሺፕ መፍጠር አፌክሽን መፍጠር ያለንበት ሶሳይቲ ላይ ደግሞ ቤሎንግ መሆን ማለት ነው። ይሄ ላቭ እንደ ቤሎንግነስ ይሆናል። በዚህ ሃይራርኪ ላይ አራተኛው ኒዱ ደግሞ ምንድነው ኢስቲም ኒድ ይሆናል ነው። ኢት ኢዝ ኒድ ፎር ሪስፔክት ሰልፍ ኢስቲም ቢንግ ሆነራብል እንደ ሄልፕፉል ቱ ሶሳይቲ። ይሄ ኢስቲም ኒድ የምንለው ደግሞ ክብር መፈለግ ማለት ነው። ኢት ኢዝ ኒድ ፎር ሪስፔክት የመሆን ፍላጎት ያለንበት ሶሳይቲያችን ላይ ጠቃሚ ሰው ሆኖ መገኘት ይሄ ኢስቲም ኒድ ወይም በጣም የተከበረ ክቡር ሰው መሆን ኢስቲም ኒድ ይሆናል። አምስተኛው ደግሞ ሰልፍ አክቹዋላይዜሽን ኒድስ ይሆናል። በዚህ ሃይራርኪ ላይ ሃይስት ሌቨልን ወይም ሃይስት ኦርደርን የሚይዝ ሰልፍ አክቹዋላይዜሽን ኒድስ ይሆናል። ሶ ዲስ ኢዝ ኢንዲቪጁዋል ፉል ፖቴንሻል ቱ ፉልፊል ዴር ኦውን ኒድስ ሰልፍ ግሮዝ ዘ ዲዛየር ቱ ቢኬም ቤስት ቨርዥንስ ኦፍ ዋንሰልፍ ኤንድ ዲስ ኢዝ ዲዛየር ቱ ቢኬም ዋት ዋንስ ኢዝ ካፓብል ኦፍ ቢኬሚንግ። ሰልፍ አክቹዋላይዜሽን ሚድ ማለት በቀላሉ ምን ማለት ነው? አንድ ሰው የራሱን ቤስት ቨርዥን መሆን ማለት ነው። አንድ ሰው መሆን የሚፈልገው ነገር አለ። ያ ሆኖ መገኘት ወይም ያን ለመሆን መፈለግ ምንድነው? ሰልፍ አክቹዋላይዜሽን ኒድስ። አብርሃም ማስሎው ምንድነው ብሎ ሰልፍ አክቹዋላይዜሽን ላይ አንድ ሰው የሆነ ነገር መሆን ከፈለገ ያ ነገር ለመሆን ምን አለው ማለት ነው? ሁሉ የሆነ ፖቴንሻል ይኖረዋል መሆን ይችላል ይላል። ይሄ ደግሞ ፎከስ የሚያደርገው በምንድነው? በፐርሰናል ግሮዝ ላይ ፎከስ ያደርጋል ማለት ነው። ያ ኒዱ ደግሞ ምንድነው? ሰልፍ አክቹዋላይዜሽን ኒድስ ይሆናል ማለት ነው። ሶ እነዚህ የአብርሃም ማስሎው 5 ሃይራርኪ ኒድስ ይሆናሉ ማለት ነው። ሶ እንደዚህ ሊስት አድርጋችሁ በኦርደር ዲስክራይብ የምታደርጉ ከሆነ ጥሩ ማርክ ታገኛላችሁ ማለት ነው። በዚህ ቪዲዮ ላይ የመጨረሻ ጥያቄና ጥያቄ ቁጥር 44 ሊስት እንደ ዲስክራይብ ትራይ ቲዮሪ ኦፍ ፐርሰናሊቲ ትራይ ቲዮሪ ኦፍ ፐርሰናሊቲ ሊስት ታደርጋላችሁ። ከዛ በኋላ ደግሞ ዲስክራይብ ታደርጋላችሁ ማለት ነው። ሶ ትራይ ቲዮሪ ኤክስፕላይንስ ፐርሰናሊቲ ቤዝድ ኦን ስታብል ትራይትስ። ትራይ ቲዮሪ ፐርሰናሊቲ ለአንድ ሰው ላለው ትራይቱ ወይም ባህሪ ላይ መሰረት በማድረግ ቤዝ በማድረግ የአንድ ሰው ፐርሰናሊቲን ዲስክራይብ የሚያደርግ ቲዮሪያ ትራይ ቲዮሪ ይሆናል። ለዚህ ቲዮሪያ 3 አይነት ማይን አሰምሽኖች ይኖራሉ። አንደኛው ምንድነው? ፐርሰናሊቲ ትራይት አር ሪላቲቭሊ ስታብል እንደ ዴርፎር ፕሪዲክቴብል። ሶ ምንድነው ምለው ትራይቱ ምንድነው ይላል? ሪላቲቭሊ ስታብል ናቸው ይላል። ሁለተኛ አሰምሽኑ ደግሞ ምንድነው? ትራይትስ አር ሪላቲቭሊ ስታብል አክሮስ ሲቹዌሽን በተለያየ ሲቹዌሽንም ላይ እነዚህ ትራይቶች ምንድናቸው ይላል? ስታብል ናቸው ይላል። ይሄ ማለት ምን ማለት ነው? ለአንድ ሰው የሆነ ትራይት ካለች ለዛች ትራይት መሰረት ነው በተለያየ ሲቹዌሽን ላይ አክት የሚያደርገው ሪስፖንድ የሚያደርገው ማለት ነው። ሶስተኛ ደግሞ ፒፕል ዲፈር ኢን ሃው ማች ኦፍ ፓርቲኩላር ፐርሰናሊቲ ትራይት ዴይ ፖሰስ። ይሄ ምንድነው? ለተለያየ ሰዎች የተለያየ ምን አለ ማለት ነው? ትራይት ይኖሯል ማለት ነው። ለሁለት ሰው እንኳን ሙሉ በሙሉ ሲሚላር የሆነ ትራይቱ ወይም ባህሪ የለም ይላል። እነዚህ 3 አሰፕሽኖች ናቸው። በዚህ ጥያቄ ላይ ደግሞ መጻፍ ያለባችሁ ዋናና ትልቁ ነገር ምንድነው? እነዚህ ፓይቢክ ቲዮሪ ኦፍ ትራይት የሚሉት አሉ ወይም ኦሽን ቲዮሪ ኦፍ ትራይት የሚሉት አሉ። እነዚህ ነገር መጻፍ አለባችሁ፣ ሊስት ማድረግ አለባችሁ። ከዛ በኋላ ደግሞ ዲስክራይብ ማድረግ ይኖርባችኋል ማለት ነው። ለእያንዳንዱ ቲዮሪያ የራሳችሁ የሆነ ሃይ ስኬር እና የራሳችሁ የሆነ ሎው ስኬር ይኖራችኋል ማለት ነው። እስቲ እናያለን። አንደኛው ምንድነው? ኦፒኒየንስ ማለት ምንድነው? ዊሊንግነስ ቱ ትራይ ኒው ቲንግስ ቢ ኦፕን ቱ ኒው ኤክስፒሪየንስስ እንደ ክሪኤቲቪቲ። ይሄ ኦፕነስ ትራይት ወይም ኦፕነስ ባህሪ ያሉት ሰዎች ምን የሚያደርጉት ናቸው ማለት ነው? አዳዲስ ነገሮችን ለማወቅ ጉጉት ያላቸው ኢንትረስት ያላቸው አዳዲስ ነገሮችን ኤክስፒሪየንስ ማድረግ የሚፈልጉትና ፈጠራ ነገር ወይም ክሪኤቲቪቲ ኢንትረስት የሚያደርጉት ሰዎች እዚህ ጋር ሃይ የሆነ ስኮር ይኖራቸዋል። በዚህ ትራይት ላይ ደግሞ ሎው ስኮር ያሉት ሰዎች ደግሞ ምንድናቸው? ትራዲሽናል የሆነ ነገር ኢንትረስት የሚያደርጋቸው አዳዲስ ነገሮችን ማወቅ ምንም አይነት ጉጉት የሌላቸው ሰዎች በዚህ ትራይቱ ላይ ሎው ስኮር ይኖራቸዋል ማለት ነው። ሁለተኛ ደግሞ ምንድነው? ኮንሸንቲየስነስ ማለት ምን ማለት ነው? ፐርሰንስ ኦርጋናይዜሽን እንደ ሞቲቬሽን ሪስፖንሲቢሊቲ ኤንድ ዲሲፕሊን። ይሄ ምንድነው? አንድ ሰው ምን ያህል ኦርጋናይዝድ ነው፣ ምን ያህል ሞቲቬትድ ነው፣ ምን ያህል ዲሲፕሊን እንደሚለውን የአንድ ሰውን ኦርጋናይዜሽኑ እንዴት ነው የሚለውን የሚያወራ ነው። ይሄ አይታችሁ ከሆነ አንዳንድ ሰዎች በጣም ሻርፕ ናቸው። የተለያየ ቦታ ሊሆን ይችላል፣ የተለያየ ስራ ሊሆን ይችላል። ኦን ታይም ላይ ነው የሚጨርሱት፣ ኦን ታይም ላይ ነው የሚገኙት ማለት ነው። እነዚህ አይነት ሰዎች በጣም ኦርጋናይዝድ የሆኑ ሰዎች፣ ሪስፖንሲብል የሆኑ ሰዎች፣ ቢንግ ዲሲፕሊንድ የሆኑ ሰዎች በዚህ ትራይት ላይ ሃይ ስኬር ይኖራቸዋል። አንዳንድ ሰዎችን ደግሞ አይታችሁ ከሆነ በተለያየ ስራ ላይ ሊሆን ይችላል፣ በተለያየ ቦታ ላይ ሊሆን ይችላል
ኦርጋናይዝ ያልሆኑት ሻርፍ ያልሆኑት አንዳንድ ሰዎች ይኖራሉ። እነዚህ ሰዎች ደግሞ በዚህ ትራይት ላይ ሎው ስኮር ይኖራቸዋል። ሶስተኛ ደግሞ ኤክስትራቨርዥን ማለት ምንድነው? አውትጎይንግ ኤንድ ሶሻብል። አንድ ሰው በጣም ተግባቢ ሲሆን ሶሻብል ሲሆን ከሌሎች ጋራ በጣም ሲግባባ ይሄ ኤክስትራቨርዥን እንላለን ማለት ነው። በዚህ ኤክስትራቨርዥን ላይ ሃይ ስኮር ያሉ ሰዎች በጣም ሶሻብል የሆኑት ፓብሊክ ቦታዎችም ላይ በጣም ምንም ሳይፈሩ የሚያወሩ ተግባቢ የሆኑ ሰዎች ሃይ ስኮር ይኖራቸዋል። አንዳንድ ሰዎች ደግሞ በጣም የሚፈሩ ፓብሊክ የሆኑት ቦታዎች ራሳቸውን የሚያገልሉ ደግሞ በዚህ ትራይት ላይ ሎው የሆነ ስኮር ይኖራቸዋል ማለት ነው። አራተኛው ደግሞ አግሪኤብልነስ ማለት ምን ማለት ነው? ኢት ሪፈርስ ቱ ዘ ቤዚክ ኢሞሽናል ስታይልስ ኦፍ ኤ ፐርሰን ቱዋርድ አዘርስ። የአንድ ሰው ኢሞሽናል ስታይሉ እንዴት ነው ቱዋርድ አዘርስ የሚለውን ደተርማይን የሚያደርግ ትራይቱ አግሪኤብልነስ ነው። አንድ ሰው ከሌሎች ሰዎች ጋራ ምን ያህል ፍሬንድሊ ሊሆን ይችላል፣ ምን አይነት ኮኦፕሬሽን መፍጠር ይችላል ብለውን ደተርማይን የሚያደርግ አግሪኤብልነስ ትራይት ይሆናል። በዚህ ትራይት ላይ ሃይ ስኬር ያሉ ሰዎች ከሰዎች ጋራ በጣም በቀላሉ ፍሬንድሊ ይሆናሉ፣ ለሌሎች ሰዎች ኢምፔዚ ያሳያሉ፣ ያዝናሉ፣ በስራ ቦታ ላይ ኮፍረት ይሆናሉ ማለት ነው። ይሄ ኤግሪኤብልነስ እና ኤክስትራቨርዥን ይመሳሰላሉ። ኤክስትራቨርዥን ማለት ስለ ሶሻል የሆኑት ነገሮች ነው ፎከስ የሚያደርገው። ኤግሪኤብልነስ ደግሞ አንድ ሰው ከሌላ ሰው ጋር እንዴት ሊግባባ ይችላል፣ ምን ያህል ጓደኝነት መፍጠር ይችላል፣ ስሜቱን ሊጋራ ይችላል፣ ኮኦፕሬሽንን ሊፈጥር ይችላል ብለውን ደግሞ የሚያወራ ምንድን ነው? ኤግሪኤብልነስ ይሆናል። ስፔሲፊክ ያደርጓል። አምስተኛውና የመጨረሻኛው ደግሞ ምንድን ነው? ኒውሮቲሲዝም ምን ማለት ነው? ኢት ሪፈርስ ቱ ኢሞሽናል ኢንስታቢሊቲ ኦር ስታቢሊቲ ነው። እዚህ ጋር ምንድን ነው? አንድ ሰው ምን ያህል ኢሞሽናሊ ስታብል ነው ወይም ኢንስታብል ነው የሚለው ዴተርማይን የሚያደርግ ትራይቱ ኒውሮቲሲዝም ይሆናል። እዚህም ሃይ ስኮር ያሉት ይኖራሉ፣ ሎው ስኮር ያሉትም ይኖራሉ። በዚህ ትራይት ላይ ሃይ ስኮር ያሉ ሰዎች ምን የሚሆኑት ናቸው ማለት ነው? ኢዝሊ ስትሬስሊ ወሪድ ሙዲ የሆኑት ሰዎች ናቸው። በጣም በቀላሉ ስትሬስ የሚሆኑት የሚጨነቁት፣ በጣም በቀላሉ የሚፈሩት ሰዎች እዚህ ኒውሮቲሲዝም ትራይት ላይ ሃይ የሆነ ስኬር አላቸው። ሎው ስኬር ያሉ ሰዎች ደግሞ ምን አይነት ሰዎች ናቸው? በጣም ካልም የሆኑት እና ኢሞሽናሊ ስታብል የሆኑት ሰዎች ናቸው። አንዳንድ ሰዎችን አይታችሁ ከሆነ ምንም ቢፈጠር ግድ ማይሰጣቸው አንዳንድ ሰዎች ይኖራሉ። እነዚህ በዚህ ኒውሮቲሲዝም ትራይት ላይ ሎው ስኬር ይኖራቸዋል ማለት ነው። እንደዚህ ትራይት ቲዮሪ ማለት ምን ማለት እንደሆነ ዲስክራይብ ካደረጋችሁ በኋላ እነዚህ ትራይት ቲዮሪዎች ወይም 5 ቢግ ቲዮሪ ኦፍ ትራይትን ሊስት አድርጋችሁ ዲስክራይብ ካደረጋችሁ ጥሩ ማርክ ታገኛላችሁ ማለት ነው። አብዛኛው ጊዜ እነዚህ 5 ቢግ ቲዮሪ ኦፍ ትራይቶች እንደዚህ በኢሳይ መልኩም ይጠየቃሉ፣ እንዲሁም ደግሞ በምርጫ መልኩ ሪል ኤግዛምፕል ይሰጣል። ይሄ ምን አይነት ትራይት አለው ብሎ ይጠይቃል። እንዲሁም ደግሞ በኦፍነስ ላይ ለምሳሌ ሃይ ስኬር ያሉት ምን አይነት ሰዎች ናቸው፣ ሎው ስኬር ያሉት ምን አይነት ሰዎች ናቸው፣ እንዲሁም ደግሞ ኤክስትራቨርዥን ላይ ምን አይነት ሰዎች ሃይ ስኬር አላቸው፣ ምን አይነት ሰዎች ሎው ስኬር አላቸው ብሎ በምርጫ መልክም ይጠይቃል። እነዚህ ነገር በደንብ ማወቅ ይኖርባችኋል። የዛሬን ቪዲዮ በዚህ መልኩ ጨርሰናል። ብዙ ነገር እንደተማራችሁና ሳይኮሎጂ ፋይናል ኤግዛም ላይ ጥሩ ውጤት እንደምታመጡ ተስፋ አደርጋለሁ። ይህን ቪዲዮ በደንብ ያያችሁ ልጆች ለአንዴና ለመጨረሻ ጊዜ በዚህ ቪዲዮ ላይ ያልተነሱ ሀሳቦችን እና ኤሪዎችን በእነዚህ ቪዲዮ በተጨማሪ ሪቫይዝ በማድረግ ለፋይናል ኤግዛም በኮንፊደንስ መግባት ይችላላችሁ። ይህ ቻናል አዲስ እና ተማሪዎችን ብቻ ሰፖርት ለማድረግ የተከፈተ አዲስ ቻናል ሲሆን በዚህ በአንደኛ ሴሜስተር እና በሁለተኛ ሴሜስተርም ከእናንተ ጋር የሚሆን ቻናል ስለሆነ ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ጠቅሞናል ካላችሁ ፕሊስ ላይክ እና ሼር አድርጉ። እስከ ቪዲዮ መጨረሻ አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። ስቴይ ሴፍ